ሰላም እንኳን ወደ ጥበብ ቤታችሁ ተሳ የዩቲዩብ ቻናል ተመለሳችሁ። ዛሬ ወደ ጥልቅ ጉዳይ እንገባለን። ብዙ ወንዶች በጣም ዘግይተው የሚገባቸው 7 ጨካኝ የህይወት ትምህርቶችን እናያለን። እነዚህ እውነቶችን ቀደም ብላችሁ ከተረዳችሁ በእድሜያችሁ ከመጸጸት ጊዜና ዕድሎችን ከማባከን ትድናላችሁ። ቆዩ፣ ምክንያቱም ይህ ለህይወት ያላችሁን አመለካከት ሊለውጠው ይችላል። 1. ብዙ ወሲብ የበለጠ ደስታ። ሁሉም ስለሚያውቀው ነገር ግን ስለማይቀበለው ነገር እናወራ። አዎ፣ ወሲብ በጣም ጥሩ ነው። ነገር ግን ማለቂያና ገደብ የሌላቸውን አንሶላ መጋፈፍን ማሳደድ በባዶነት ያስቀርሃል። በእሱ ላይ ጊዜና ጉልበትህን ባባከንክ መጠን የበለጠ ትገነዘባለህ። እውነተኛ እርካታ የሚገኘው ከግንኙነት እንጂ ከአንድ ቀን አዳር እንዳልሆነ። ወሲብ አስደሳች ነው፣ ፍቅር ግን ከዛ በላይ ኃያል ነው። 2. ገንዘብ ነፃነትን እንጂ ደስታን አይገዛም። ላምበርጊኒ የሚያስደስትህ ይመስልሃል? ስህተት ነው። ገንዘብ ችግሮችን ይፈታል፣ ነገር ግን ነፍስን ሙሉ አያደርግም። ገንዘብ ችግሮችን ይፈታል፣ ግን ደስታን አይፈጥርም። ተጨማሪ ገንዘብ ደስታን አይጨምርም። ለምን? የአዲስ ዕቃ፣ የአዲስ ሰዓት ደስታ በ3 ወራት ውስጥ ይጠፋል። ነገር ግን ገንዘብ መከራን ያስወግዳል። ጭንቀት፣ ዕዳ፣ የማጣት ፍራቻ የመሳሰሉትን ያጠፋል። 3. ጥበብህ ሰርክልህ ስኬትህን ይወስናል። ከአህያ ጋር የዋለች ጊደር ፈስ ተምራ መጣች እንደሚባለው ውሎህ መዳረሻህን ጸባይህን ይወስነዋልና ከነማን ጋር እንደምትውል በጥንቃቄ ምረጥ። አብረህ የምታሳልፋቸው የ5 ሰዎች አማካኝ ነህ። የፓርቲ መዝናናት ብቻ የሚፈልጉ ጓደኞች ከክለብ ወደ ክለብ እያንከራተቱ ወደ ቆሻሻ ሕይወት ይመሩሃል። ለእድገት የተራቡ፣ ለመለወጥ የቸኮሉ፣ ለጊዜያዊ ደስታ የማይጓጉ ወዳጆች ወደ እድገት ሕይወት ያደርሱሃል። 4. እውነተኛ ሀብትህ ጤናህ ነው። በጣም ብዙ ወንዶች በ20ዎቹ በ30ዎቹ ዕድሜ ውስጥ አስቸጋሪና አሰልቺ በሆነ ነገር ላይ ለረጅም ሰዓታት በትጋት በመስራት ያሳልፋሉ። በቂ እንቅልፍን፣ የተመጣጠነ አመጋገብን፣ የአካል ብቃት እንቅስቃሴን ችላ ይላሉ። በዚህ ምክንያት ብቻ በኋላ ላይ ለማይድን ስር ለሰደደ በሽታ ይጋለጣሉ። ሁሉም እናንተ ስትኖሩ ነውና ለስራችሁ የምትሰጡትን ትኩረት ለራሳችሁ አትንሱ። 5. ማንም ስለገጠመ ችግር ስለ ምክንያትህ ግድ የለውም። ዓለም የምትሸልመው የምትከፍለው ለውጤት እንጂ ለምክንያት አይደለም። አለቆች ለምን በሥራ ቀን እንደቀረህ ግድ የላቸውም። ደሞዝን ይቆርጡልሃል፣ አልፎም ከሥራ ያሰናብተዋል። ገበያው፣ ንግድህ ለምን እንደከሰረ ግድ የለውም። መሬት ላይ ያለው እውነታ ይህ ነው። ሰበቦች ራስን ማዳከሚያ ማጥፊያ ናቸው። አቅማችሁን እየገደሉ ይጎን ይጠብቃሉ። ወላጆችን፣ ኢኮኖሚውን፣ መጥፎ ዕድል ምናምን እያሉ ሌሎች ላይ ማላከክ፣ ሌሎችን መውቀስ የተጎጂነት አስተሳሰብ ነው። አሸናፊዎች ይህ የእንትና ጥፋት ነው ከማለት መፍትሄው ምንድን ነው ብለው ይጠይቃሉ። ከአየር ሁኔታው፣ ከጠላቶች ይልቅ ምን መቆጣጠር እችላለሁ፣ ምንስ መማር እችላለሁ በማለት ያስባሉ። ደፋርና ጭስ መውጫ አያጣም። 6. በራስ መተማመን። በራስ መተማመን የሁሉም ነገር መሰረት ነው። በራስ መተማመን ባህሪ ብቻ አይደለም፣ የፍርሃት መድኃኒት፣ የመልካም ዕድል በር፣ ለስኬታማ ሕይወት ኦፕሬቲንግ ሲስተም ነው። ለራሳችሁ ያላችሁን ግንዛቤ አመላካች ነው። ጥናቶች እንደሚያሳዩት በራስ መተማመን ያላቸው ሰዎች ከፍ ያለ ቴስቶስትሮን ድራይቭ እና ዝቅ ያለ ኮርቲሶል ውጥረት ያላቸው ሲሆን ይህም በማህበራዊ እንቅስቃሴዎች ውስጥ በተፈጥሮ የበላይ እንዲሆኑ ያደርጋቸዋል። ኮንፊደንስ ውስጣዊ ራስን ማወቅ ነው። የሚሆነውን የሚፈጠረውን ማንኛውንም ነገር መቋቋም እንደምትችል መገንዘብ ነው። 7. ጊዜ ከወርቅ በላይ በጣም ውድ የማይተካ ንብረትህ ነው። ጊዜህ በጣም ውድ ሀብትህ እንጂ ገንዘብ አይደለም። ሁል ጊዜ ተጨማሪ ገንዘብ ማግኘት ትችላለህ፣ ነገር ግን የጠፋውን ያለፈውን ጊዜ መመለስ አትችልም። በመርዛማ ሰዎች፣ በማይረባ ድራማ ወይም በምትጠላቸው ሥራዎች ላይ ጊዜህን ማባከን አቁሙ። በጣም አስፈላጊ በሆኑ ጉዳዮች ላይ ጊዜን ኢንቨስት አድርግ። ከቤተሰቦች ጋር በማሳለፍ፣ ፍላጎትህን በመፈጸም፣ ራስን በማሻሻል። ብዙ ወንዶች እነዚህን እውነቶች ለመረዳት ዓመታት ወስዶባቸዋል። እናንተ በደቂቃዎች ለመረዳት ችላችኋል። አሁን መመልከት አቁሙና ወደ ተግባር ግቡ። ይህ የጥበብ ቤታችሁ ተሳ የዩቲዩብ ቻናል ነው። አስታውሱ፣ ለመጀመር ታላቅ መሆን አይጠይቅም። ታላቅ ለመሆን ግን መጀመር ይጠይቃል። የታላቅነት እርምጃዎችን ሰብስክራይብ በማድረግ አብራችሁን ተጓዙ። ይህ ቪዲዮ አጋዥ ሆኖ ካገኛችሁት ላይክ፣ ሼር አድርጉ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ።